ውሃ ቢወቅጡት እምቦጭ። ረሃብ፣ ቸነፈር፣ ችጋር በድርቅ ብቻ የሚመጡ አይደሉም። ዋናው በሰው ሰራሽ ችግር ጦርነት የተባለው የሚያስከትለው ጦስ ነው። ስለ ጦርነት ለዜጎቻችን በየዘመናቱ ያለፉና ያሉት እየኖሩበት ስለሆነ የሚያስከትለውን ጉዳት በራሱ የሚያውቀው ነው። በዓለም ሀያል ነን ብለው የተነሱት ከጥንት ስልጣኔ ጀምሮ ጦርነትን ቀስቅሰው የመሩት ሁሉ ወድቋል። ጦርነት ሰላምን በማሳጣት በምርት እጥረትና አገልግሎቶች እጦት ዜጎች እንዲሰቃዩ ያደርጋል። እነሆ በሀገራችን እየሆነ ያለው ማቆሚያ ያጣ ጦርነት ከጎረቤት ሀገር ጀምሮ በእርስ በርስ እየተደረገ ባለው ሰላም እጦት በማናቸውም በሀገር ውስጥ በሚመረቱም ሆነ ከውጭ በሚገቡ በተለይም የመሰረታዊ ፍጆታ ዕቃዎች ከ3 እና 4 ዓመታት ወዲህ ብቻ በዝቅተኛ ከ300 እስከ 800% እና በላይ ዋጋ አሻቅቧል። ገቢው ግን ከ10 እስከ 20%ም አይሞላም። የተጨመረው ሰማይና ምድር፣ ሰው እንዴት ይኑር? በርካታ ሰዎች በተለያዩ ሚዲያዎች በጽሁፍ፣ በድራማ፣ በዘፈን ብቻ ለህዝብ ሊገባ በሚችል ያለውን ሁኔታ እየገለጹ አንድም የተለወጠ ነገር የለም። ውሃ ቢወቅጡት አሉ፣ ሰሚ የለም። ተአምር አውሬ እንጂ ተአምር ፈጣሪ ጠፋ። በእኔ ዕድሜ ባሳለፍኩት መንግስታት አስተዳደርም ሆነ በውጭ ሀገር ኑሮዬ እንደዚህ 3 እና 4 ዓመታት በዓለም ታሪክም ሆነ በግሌ ተፈጥሮ ዜጎችን ያስጨነቀ የኑሮ ውድነት፣ መፈናቀል፣ የቤት መፍረስና ዜጎችን ባዶ ያስቀረ ዘመን አይቼም ሰምቼም አላቅም። በሀገር አስተዳደር ቀዳሚው ዜጎች ምን ይጎላቸዋል? ምን፣ መቼ፣ ምን አይነት አገልግሎት ይፈልጋሉ? እንዴት አሟላለሁ የሚለው ቀዳሚ ሊሆን ይገባል። እንደኔ የሚከተሉት ክንውኖች በአፋጣኝ መተግበር አለባቸው። 1. ጦርነትን ያለምንም ቅድመ ሁኔታ ማቆም፣ ሰላምን ማስፈን፣ በአመክንዮ መግባባትን መፍጠር። እብሪት ውድቀትን እንጂ እድገትን አያመጣምና። የዜጎችን ሰላማዊ ኢኮኖሚያዊ እንቅስቃሴ ማነቃቃት፣ ማሳደግ። 2. አሁን ያለው ከግማሽ ሚሊዮን በላይ የሆነውን የጦር ሰራዊት በከፍተኛ መጠን ቀንሶ ለሀገር መከላከያ ብቻ በማስቀረት አብዛኛውን ወደ ዘመናዊ እርሻ መመለስ። በአንድ ዓመት ብቻ የእርሻ ምርቶች ዋጋ አሁን ካለበት ቢያንስ ከ5 ዓመት በፊት ወደ ነበረው እንዲወርድ ማድረግ። ለምሳሌ ጤፍ የዛሬ 4 ዓመት 1 ኪሎ 45 ብር ነበር። የበሶ እህል 1 ኪሎ 19 ብር፣ ዘይት የውጭ 5 ሊትር 230 ብር ማድረግ። 3. የቀረውን የጦሩን አባላት ስራ አጥተው ከሚቀመጡት ዜጎች በአግሮ ኢንዱስትሪ፣ በኢንፍራስትራክቸር ግንባታ፣ በማዕድን ልማት በተለይም ብረትን ማውጣትና ለልማት ማዋል። ለምሳሌ እኔ የማውቀው በግንቢ አይራ ጉልሶ፣ ዩብዶና በቀለም ላሎ ቅሌ ያለውን ከፍተኛ ክምችት አገልግሎት ላይ እንዲውል አሁን ለጦርነት ከሚውለው ወጪ ለዚህ ኢንቨስት ማድረግ። ከከርሰ ምድር በሚወጣው ብረት ለተለያዩ ፋብሪካዎች ግብአትና ባቡር መስመር ግንባታ ማዋል። 5. ትምህርት በጥራትና በጥልቀት እንዲስፋፋ ሁሉን አቀፍ ድጋፍ ማድረግ። 6. በራሳቸው አቅመ አነስተኛ ሱቅና የሙያ አገልግሎት በመስጠት የሚተዳደሩ ዜጎችን ምንም አይነት ግብር አለመጠየቅ። 7. ዜጎች ሊያኖራቸው የሚችል የኢኮኖሚ መሰረት እንዲኖራቸው አሁን ያለ አግባብ የጨመሩ የመንግስት ገቢዎች ለምሳሌ የውሃ፣ የመብራት ቢቻል ዜጎች ነፃ እንዲያገኙ ማድረግ፣ ካልሆነ በከፍተኛ ፐርሰንት ማውረድ። ግብር በተለያየ ስያሜ እየተተገበረ ካለው ምክንያታዊ ማድረግ። ተሰቅሎ ሰው ሊሸከመው ያልቻለው በዜጎች አቅም ማድረግ። ቫት የሚባለውን ጨርሶ መሰረት። እዚህ ላይ ሌላ ሀገር ዜጋዬ እንኳን በላህና ጠጣህልኝ ብሎ ይደጉማልና ለምን በላህ ጠጣህ አፈር ብላ ብለን ባናስጨንቀው። ለጊዜው እነዚህም ብንፈጽም ለእውነተኛ ተአምር ሊመጣ ይችላልና ፈጻሚ ገዢዎቻችን ልቦና ይስጣችሁ። ዘሪሁን ከጋረማው